ከኢትዮጵያ ሬዲዮ ብሔራዊ አገልግሎት ዋና ዜናዎችን አቀርባለሁ። የኢትዮጵያና የኮሪያ የሁለትዮሽ ትብብር ተጠናክሮ መቀጠል እንዳለበት የውጭ ጉዳይ ሚኒስቴር አስታወቀ። መዳን በሚችሉ ምክንያቶች የሚፈጠሩ የአይነ ስውርነት በሽታዎችን ለማጥፋት መንግስት ብሔራዊ እቅድ ነድፎ እየተንቀሳቀሰ መሆኑን የጤና ጥበቃ ሚኒስቴር ገለጸ። የኢትዮጵያ አየር መንገድ ከካርቱም መቀሌ ባህር ዳር ቀጥታ በረራ ጀመረ። ቀጥታ በረራው ታሪካዊ የሃይማኖት ቦታዎችን ለመጎብኘትና ለመዝናናት የሚፈልጉ ሱዳናውያንን በቀጥታ ወደ ስፍራው የማድረስ ዓላማ አለው። የአደጋ ተጋላጭነት ቅነሳ የሁሉም ሰው የዕለት ተዕለት ትኩረት ሊሆን እንደሚገባ የመንግስታቱ ድርጅት አሳሰበ። በአውሮፓ የሚኖሩና ከአፍሪካ የሄዱ ጠንቋዮችና ባህላዊ መድኃኒት እናውቃለን የሚሉ ሰዎች ለእምነታቸው ማከናወኛ አፍሪካዊ ህጻናትን እንደሚጠቀሙ ተገለጸ። በኒውዚላንድ በነዳጅ ጫኝ መርከብ ላይ በደረሰው አደጋ ለተከሰተው የአካባቢ ብክለት ተጠያቂ ናቸው የተባሉ የመርከቡ አዛዦችና ካፒቴን ክስ ተመሰረተባቸው። ዋና ዜናዎች እነዚህ ነበሩ። መልካም ጊዜ። የኢትዮጵያ ሬዲዮ ብሔራዊ አገልግሎት ከማለዳው 12 ሰዓት ጀምሮ በኦሮምኛ፣ በትግርኛ፣ በእንግሊዝኛና በአማርኛ ሲያስተላልፍ የቆየውን ፕሮግራም እዚህ ላይ ፈጸመ። ነገ ጠዋት በሚያስተላልፈው ፕሮግራም እንገናኝ። በደህና እደሩ።